ልጁ ሁሉ ጊዜ ከገርል ፍሬንዱ ጋር ጸብ ነው ድብድብ ነው ያሰባብጣታል ሁሉ ጊዜ ችግር አለ እና እናት ግራ ገባቸው እኔ እኮ ምን አባቴ እንደማረግ እኮ ጥርሷን ያወልቀዋል አይኗን ያበልዘዋል ስንት ነገር እኔ ምን አባቴ ተሱ ሌላ ደግሞ ሞቼ እገኛለሁ አለች እንዴት አባቴ ላል እንዴ የሚገርም ነገር እኮ ነው ይሄንን ለማን ነው የሚናገሩት ስሞታ ከወንድሙ ጋር ነው የሚወያዩት ማዬ እኔ በሷ ህይወት ምንም ነገር አያገባኝም ከሚገርምሽ ነገር እንደዛ አሰባብጧት በምን እንደሚታረቁ ታውቂያለሽ እንዴት በምንድን ነው የሚታረቁት በስልክ ነው የሚዘፍንላት እንዴ ሳይ ወይ ጉድ የዚህ ደግሞ ልዩ ነው ልጅ ሁላችንም ፍቅር አሳልፈናል ጭራሽ በስልክ ዘፈን እንደዛ አብጣ ታዲያ አዳም የምን ፍርድ ቤት ለፍርድ ቤት አንከራተተው የልቡን ሰርቶ በስልክ አይዘፋፈንም እንዴ ታዲያ በኋላ ይሄ ልጅ በማን እንትን ነው የሚታረቃት መሰላችሁ በመልካሙ ተበጀ ዘፈን ደውሎ ነው የሚታረቃት በዘፈን ደወላ እኔ እንዳጋጣሚ የልጅቷ ስም ዘውዴ ነው ስሟ እኔ አልተከፋሁም ቀርቷል መናደዴ ይቅርበይኝና እንታረቅ ዘውዴ ብትወድህ ባትወድህ ያገባኛል እንዴ እናቷ ነኝ እኔ አሁን ወጣይ ዘውዴ እናመሰግናለን ወደ ቀጣይ ፕሮግራም ሴትየዋ ትንሽ ማለት በአስራ ቤት ያለ ትንሽ ልጅ ይዘው ሲሄዱ አንዷ ቆንጆ መኪና ቆማ ያዩታል ይገናኛሉ ማለት ነው ሴትየዋ በእግራቸው እሷ በመኪና ውስጥ ቆማ ማለት ነው እንደምን ዋልሽ ልጅ ደህና ዋልሽ ሃይ ማማ ደህና ዋል እንደምን ዋል ደህና እግዚአብሔር ይመስገን ወደ ሰፈር ትሆንሽ ብታደርሽን ብለን ነው እና ማማ እኔ አሁን ሰፈር አልሄድም I have appointment ማለት ከሰዎች ጋር ቀጠሮ ማለት ነው እንግዲህ ደፋር በዚህ መኪና ልጫነው ይፈልጋሉ ትላለች በልቧ ማለት ነው ከየት ነው የሚመጡት ይሄ ልጅ ቡዳ በልቶብኝ ይሄው አሁን የባህል መድኃኒት እንትን አድርጌ መምጣት ነው እዚህ የባህል መድኃኒት ቡዳ በልቶብኝ ይሄን የርሶ ልጅ ቡዳ በላ አዎ ልጅ ወይ ቡዳይ በጣም ያሳዝናል ቡዳዊ እንዴ በጣም ርቦታል ማለት ነው እንዴ ምን ይበላል እሺ እናመሰግናለን